ሰላም ሰላም ወደ ቻናሉ በሰላም ተመልሳችሁ መጣችሁ። ዛሬ የምናወራው በጣም ስለ ዩኒክ የሆነ ሰው ነው። ዩኒክ የሚሆንበት ምክንያት እንደ ማርክ እንደነ ፌስቡክ መስራች እንደነ ፉቦ መስራች እንደነ ዴይመንድ እንደነ ማርክ ኪዩበን ብዙም የሚታወቅ ሰው አይደለም። የሚያውቁት ብዙ ሰዎች አሉ፣ ግን ዩኒቨርሳሊ ላይክ ማጆሪቲ አያውቀውም። ዛሬ የምናወራ ስለ ላሪ ኤሊሰን ነው። ላሪ ኤሊሰን ዛሬ ስለሱ አላወራም። ለምን እንደማላወራ ታውቃላችሁ? አዲስ ታሪክ ስለሚል ብዙዎቻችሁ ከማብራሪያው እንድትሰሙ ፈልጋለሁ። በጣም ኢንስፓየር የሚያደርግ ታሪክ ነው ያለው። ክሬት ያደረጉትም ነገር በጣም የምታውቁት እና ኢንስፓየር የሚያደርግ ነገር አላቸው። ስፖይል እንዳላረግባችሁ፣ ስለዚህ እስከ መጨረሻ ድረስ ተከታተሉ። እንዲህ አይነት ኮንቴንት የምትወዱ ከሆነ ላይክ፣ ሰብስክራይብ አድርጉ፣ ቤተሰቡን ጆይን አድርጉ። ሌላ ደግሞ ሼር ማድረግ የምፈልግላችሁ ነገር እኛ ፖድካስት እንደ እንግዳ እያቀረበን የምናወራቸው አሉ። ብዙ አይነት ኮንቴንት ሼር የምናደርገው ሶ ሚስ አውት እንዳታደርጉ። ጆይን ዘ ፋሚሊ፣ እኛንም ሰፖርት ያደርገናል ማለት ነው። ከዚህም በኋላ ያለውን ሜሮን ታብራራልናለች። እስከ መጨረሻ ድረስ ቻው። ሰላም የዩቲዩብ ቤተሰቦች፣ ዛሬ የምናየው ታሪክ የብዙ ቢሊዮነሮችን ታሪክ የሚመስል አይደለም። ይህ ታሪክ ላሪ ኤሊሰን የተባለ ሰው 2 ጊዜ ኮሌጅ በማቋረጥ እና ከባድ ትችቶችን ተቋቁሞ $2,000 መነሻ ካፒታል ወደ ዓለም ሁለተኛው ሀብታም ሰውነት የደረሰበትን አስደናቂ ጉዞ ነው። ላሪ ኤሊሰን በቴክኖሎጂ ዓለም እንደ የሲሊከን ቫሊው ዜኡስ የሚታወቅ ሰው ነው። ኩራት፣ ፉክክርና የዘመናት ሁሉ የማይታመን እድገት ኦራክል የተባለውን የሶፍትዌር ግዙፍ ኩባንያ የመሰረተው ሰው ነው። ላሪ ኤሊሰን የተወለደው በ1944 ዓ.ም ኒውዮርክ ሲቲ ውስጥ ሲሆን እናቱ የ19 ዓመት ወጣትና ያላገባች ነበረች። ህይወት በችግር ተጀመረ። ገና የ9 ወር ልጅ እያለ በጠና ታመመ። በዚህ ምክንያት እናቱ ወደ ቺካጎ አክስቷና ባሏ ወደ ሆኑት ሊሊያን እና ሉዊስ ኤሊሰን ዘንድ እንዲያድግ ላከችው። እዚህም ነበር ጉዲፈቻ ሆኖ ያደገው። ላሪ 12 ዓመት እስኪሆነው ድረስ ስለ ጉዲፈቻውም ሆነ ስለ እናቱ አያውቅም ነበር። ያደገውም የቺካጎ ደቡባዊ ክፍል ውስጥ ነበር። አሳዳጊው አባቱ ሉዊስ ኤሊሰን ሪል ስቴት ንግዱን በታላቅ የኢኮኖሚ ውድቀት ያጣና በጣም ጥብቅ ተቺ፣ ብዙ ጊዜ የትም አትደርስም የሚል ሰው ነበር። የእናቱ ሊሊያን ፍቅር ግን ትልቅ ማጽናኛ ነበር። ከልጅነቱ ጀምሮ ላሪ ነጻ አስተሳሰብ ያለውና ጎበዝ ተማሪ ነበር። ነገር ግን ለሂሳብና ለሳይንስ ልዩ ተሰጥኦ ስለነበረው ተሰጥኦም ወደ ዩኒቨርሲቲ ኦፍ ኢሊኖይ እንዲገባ ረዳ። በዛም የዓመቱ የሳይንስ ተማሪ ተብሎ ተመረጠ። ሆኖም 2ኛ ዓመት ላይ እያለ የቅርብ ወዳጁና ደጋፊው የነበረችው አሳዳጊ እናቱ ሊሊያን አረፈች። ይህ አደጋ ላሪን በእጅጉ ነካው። እናም ፈተና ሳይወስድ ትምህርቱን አቋረጠ። ላሪ ግን ተስፋ አልቆረጠ። በ1966 ዓ.ም ወደ ዩኒቨርሲቲ ኦፍ ቺካጎ ተመለሰ። ነገር ግን ከአንድ ሴሚስተር በኋላ እንደገና አቋረጠ። ዛሬ ላይ ላሪ ኤሊሰን የ2 ጊዜ ኮሌጅ ያቋረጠ ሰው ነው። ግን በጭንቅላቱ ውስጥ ትልቅ ህልም ያለውና የኮምፒውተር ኮድ የመጻፍ እውቀት የሚችል ወጣት ነበር። የ21 ዓመቱ ላሪ ኤሊሰን ትንሽ ገንዘብ ብቻ ይዞ በጭንቅላቱ ውስጥ ያለውን የኮድ እውቀትና ትልቅ ምኞት ይዞ ወደ ካሊፎርኒያ ቤርክሌይ ተጓዘ። መጀመሪያ ላይ ህይወት ቀላል አልነበረችም። በተለያዩ የስራ ቦታዎች ላይ እንደ ቴክኒሻን እና ፕሮግራመር ይሰራ ነበር። ይህ ክስተት ነበር ላሪ ወደ ስራው ሙሉ ለሙሉ እንዲያተኩር ያደረገው። በ1970ዎቹ አጋማሽ ላይ ኤምፔክስ ኮርፖሬሽን በተባለ ኩባንያ ውስጥ ፕሮግራመር ሆኖ እየሰራ ሳለ በፕሮጀክት ስራ ላይ ተሰማራ። ይህ ፕሮጀክት ለአሜሪካ የስለላ ድርጅት CIA የሚሆን ልዩ የዳታቤዝ ማኔጅመንት ሲስተም መፍጠር ነበር። የፕሮጀክቱ ሚስጥራዊ ስም ደግሞ ኦራክል ነበር። በዚህ ፕሮጀክት ላይ እየሰራ ያለ ከስራ ባልደረቦቹ ቦብ ማይነር እና ኤድ ኦትስ ጋር ተገናኘ። ላሪ በአንድ የIBM ምርምር ጽሑፍ ላይ የታተመውን ሪሌሽናል ዳታቤዝ ጽንሰ ሀሳብ አነበበ። ይህን ሀሳብ ማንም የንግድ ኩባንያ ወደ ተግባር አልቀየረውም ነበር። ላሪ ግን የዚህን ቴክኖሎጂ ሀሳብ ተረዳ። በ1977 ዓ.ም ላሪ ኤሊሰን፣ ቦብ ማይነር እና ኤድ ኦትስ በድምሩ $2,000 ብቻ በመነሻ ካፒታል ሶፍትዌር ዴቨሎፕመንት ላቦራቶሪ የተባለውን ኩባንያ መሰረቱ። በኋላም ፕሮጀክታቸውን በመጥቀስ የኩባንያውን ስም ወደ ኦራክል ለወጡት። ዓለም ሁሉ ዳታ ማከማቸትና ማስቀመጥ ይፈልግ ነበር። ባንኮች፣ የመንግስት መስሪያ ቤቶች፣ ትልልቅ ኮርፖሬሽኖች ሁሉም መረጃቸውን በአስተማማኝ ቦታ ማስቀመጥ ነበረባቸው።
ኦራክልም ለመጀመሪያ ጊዜ የንግድ ተቋማትን ፍላጎት የሚያሟላ ሪሌሽናል ዳታቤዝ ሶፍትዌርን አቀረበ። ከመጀመሪያዎቹ ትልልቅ ኮንትራቶች አንዱ ለአሜሪካ አየር ኃይል ነበር። ይህ ኮንትራት ኩባንያው ከጥቂት ዓመታት በኋላ ወደ ሚሊዮኖች ዶላር ገቢ እንዲያድግ ረዳ። ላሪ ኤልሰን ኦራክልን የመሩበት መንገድ እጅግ በጣም ፉክክር የተሞላበት ነበር። ላሪ ኤሊሰን ትልልቅ የቴክኖሎጂ ኩባንያዎችን በመግዛትም ይታወቃል። ሰን ማይክሮ ሲስተምን በ7.4 ቢሊዮን ዶላር፣ ኔትሱትን በ9.3 ቢሊዮን ዶላር እና ሌሎች በርካታ ኩባንያዎችን ገዝቶ ኦራክልን እያሳደገ ሄዷል። በ2014 ዓ.ም ከዋና ስራ አስፈጻሚነቱ ቢለቅም አሁንም የኩባንያው ሰብሳቢ ወይም ቼርማን እና ዋና የቴክኖሎጂ ኦፊሰር ነው። እንደነዚህ አይነት የቢዝነስ ሀሳብ አስተያየት ካሉ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።